የንስሐ አባት ለምን ያስፈልጋል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋራ ይሁን። የንስሐ አባት ለምን ያስፈልጋል? የንስሐ አባትስ እንድትይዙ ምዕመናን ለምን ትገደዳላችሁ የሚለውን እግዚአብሔር እንደወደደና እንደፈቀደ መጠን እናያለን። የንስሐ አባት መሆን የሚችሉትን መጀመሪያ ማየት ግድ ይላል። የንስሐ አባት ለመሆን የሚያበቃቸው አባቶች አንደኛውና የመጀመሪያው የተመረጠ መሆን አለበት። በማን? በቅዱስ እግዚአብሔር የተመረጠ ማለት ነው። ሁለተኛው የተማረ፣ የተመረጡ የተማሩ ማለት ነው። ይመረጣል ለክህነት የንስሐ አባት ለመሆን፣ ከተመረጠ በኋላ ደግሞ ይማራል ማለት ነው። ሶስተኛውና የመጨረሻው የተመረጠ የተማረ ከሆነ መጨረሻው ደግሞ ራሱን የገዛ መሆን አለበት ማለት ነው። ምን የሚሆን? የንስሐ አባት የሚሆን አባት ማለት ነው። ስለዚህ የንስሐ አባት የሚሆኑ አባቶቻችን አንደኛ ለምድራዊ አይደለ ለሰማያዊ አገልግሎት የተመረጡ ናቸው ማለት ነው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 24 ላይ ማየት እንችላለን። ለምድራዊ አይደለ ለምድራዊ አገልግሎት አይደለ ለሚያልፈው ዓለም አይደለ ለማያልፈው ለሰማያዊ አገልግሎት ማለት ነው። ሁለተኛው ሰማያዊ ምርጫ መለኮታዊ ጥሪ ነው። በጣም ደስ ይላል ስለመናገር። ምርጫው ሰማያዊ ነው፣ ጥሪው ደግሞ መለኮታዊ ነው ማለት ነው። የሉቃስ ወንጌል ምዕራፍ 6 ከቁጥር 13 ላይ፣ የዮሐንስ ወንጌል ምዕራፍ 15 ከቁጥር 16 ላይ ማየትና መመልከት እንችላለን ማለት ነው። ሌላው ሶስተኛው መቀደስ ነው። ራሱን ይቀድሳል፣ ሌሎቹንም ይቀድሳል ማለት ነው። በራሱ ኃይል አይደለም፣ በእግዚአብሔር ኃይልና ቸርነት ማለት ነው። ሌላው አራተኛው ደግሞ ታማኝ መጋቢነት ነው። ምን መሆን? ንስሐ አባት መሆን፣ ወደዚህ ጥሪ መጠራት ማለት ነው የሚሆነው ሉቃስ ወንጌል ምዕራፍ 12 ከቁጥር 24 ላይ እናያለን እንመለከታለን ማለት ነው። የንስሐ አባት ጥሪው እንደዚህ ከሆነ ንስሐ አባቶቻችን የሚሆኑ አባቶች እነኚህ ከሆኑ የንስሐ አባት የሚያስፈልገው ለምንድን ነው ካልን አንደኛውና የመጀመሪያው በምድር ስንኖር ስጋዊ ሕመም፣ ስጋዊ በሽታ ሊያሸንፈን ሊያጠቃን ይችላል ማለት ነው። ስጋዊ ሕመም ሲበረታብን ለስጋችን ዶክተር ባለመድኃኒት ያስፈልገናል ማለት ነው። እነኚህም ምድራዊ ዶክተሮች ናቸው ማለት ነው። ነፍሳችን ደግሞ ስትታመም የነፍስ አባት ያስፈልገናል ማለት ነው። ለምን? ነፍሳችን ኃጢአት ስንሰራ ትታመማለች። ጾም ትፌውስ ቁስለ ነፍስ ይላል ቅዱስ ያሬድ። ይህ ማለት ኃጢአት በሰራን ቁጥር የህሊና ቁስለት፣ ህሊናችን ቆሰለ ማለት ውስጣችን ተረበሸ ማለት ነፍሳችን ተረብሻለች ማለት ነው። ስለዚህ የነፍሳችንን ቁስል የሚፈውሱ የሚያድኑ ከእግዚአብሔር ጋር በኃጢአታችን በበደላችን ስንጣላ ከእግዚአብሔር ጋር የሚያስታርቁ እነማን ናቸው ማለት ነው? ንስሐ አባት ናቸው ማለት ነው። ንስሐ አባቶቻችን ናቸው ማለት ነው። በነገራችን ላይ ምዕመናን ብቻ አይደላችሁም ንስሐ አባት እንድትይዙ የምትገደዱት። ቄሱ ራሱ ካህን ቄስ ንስሐ አባት አለው ማለት ነው። ጳጳሳት ለራሳቸው ንስሐ አባት አላቸው ማለት ነው። እያንዳንዱ ንስሐ አባት አለው ማለት ነው። ንስሐ አባት የሌለው የለም። ልብ በሉ እግዚአብሔር ቤተሰቦች። ስለዚህ ንስሐ አባት ማለት ትልቅ ዋጋ ያለው ትልቅ ስራ የሚሰራ ነው ማለት ነው። እኛ ንስሐ አባት ስንይዝ ምዕመናን አንድ ጥያቄ ልጠይቃችሁ። ንስሐ አባትህን ያስከው ለምን ብለህ ነው? ንስሐ አባትሽን ሲያሽ ለምን ብለሽ ነው? ምን ሰዓትስ ነው የምትጠሪያቸው? የምትጠሪያቸውስ ለምንድን ነው? የምትጠራቸው ወደ ቤትህ ለምንድን ነው የሚለውን ማየትና መመልከት ያስፈልገናል። ንስሐ አባታችን ወደ ቤታችን የምንጠራበት ጊዜና ሰዓት ይኖራል። በይበልጥ ግን ወደ ቤተ ክርስቲያን ሂደን ቤተ ክርስቲያን ቀርበን እሳቸውን ቤተ ክርስቲያን ናቸውና በቤተ ክርስቲያን ተገኝተን ቃለ ወንጌልን መማር አለብን ማለት ነው። ሊያስተምሩን ይገባል ማለት ነው። ምክንያቱም አባት ማለት እየበላ እያበላ እየመገበ እያጠጣ እያለበሰ ስጋዊ አባት ማለት ነው። የሚያሳድግ
እንደሆነ ሁሉ መንፈሳዊ አባት ደግሞ ቃለ እግዚአብሔርን እያስተማረ በእግዚአብሔር ቃል እየመከረ እያሳደገ ለስጋው ደግሞ የሚያበቃ ስጋውና ደሙን የሚያበላ የሚያጠጣ ማለት ነው። ስለዚህ ወደ ቤታችን ስንጠራቸው ለስጋው ደሙ አስተምረው ያብቁን ብለን ነው ወይስ ቤቱን ብቻ ይርጩልን ብለን ነው? ቤቱ መረጨቱ ችግር የለውም አስፈላጊ ነው። ነገር ግን በቅድሚያ እኛ በወንጌል ልቦናችን መረጨት አለበት ማለት ነው። ልባችን ለእግዚአብሔር የተዘጋጀ የተስተካከለ መልካም መንገድ መሆን አለበት ማለት ነው። ንስሐ አባት የያዝናቸው ስንወልድ ክርስትና ያነሱልናል ብቻ ከሆነ ትክክል አይደለም። ይሄም እንዳለው ነው ማለት ነው። ንስሐ አባት የያዝነው ንስሐ አባት የላቸውም እንዳይሉን ከሆነ የስህተት ነው። ስለዚህ ንስሐ አባት የያዝንበት ትልቁ ዓላማ ትልቁ መንገድ ትልቁ የእግዚአብሔርም ዓላማ የእግዚአብሔርም ስራ ከምድራዊ ህይወት ከክፉ ስራ አላቀው ከእግዚአብሔር ጋር እንዲያገናኙ ነው ማለት ነው። ምክንያቱም ከማይሆን መንገድ ከመጥፎ ስራ ከዲያብሎስ ስራ አውጥተው ከእግዚአብሔር ጋር አንድ እንዲያደርጉን ነው ንስሐ አባቶቻችን የምንይዛቸው ማለት ነው። ስለዚህ ንስሐ አባቶቻችንን በሚገባ ልናከብራቸው፣ ንስሐ አባቶች ደግሞ ልጆቻቸውን በመውደድ አባታዊ ፍቅር በመስጠት ወደ እግዚአብሔር ሊያቀርቧቸው ይገባል ማለት ነው። ይህ አምላካዊ ትእዛዝ ነው ማለት ነው። ስለዚህ አባቶቻችንን ቀርበን ሳንፈራ ንስሐችንን፣ በደላችንን፣ ጥፋታችንን ሳንደብቅ ለንስሐ አባታችን ልናገር ይገባናል ማለት ነው። ብዙ ጊዜ እኛ ንስሐ የምንገባው ገዳም ስንሄድ ነው ወይም ጸበል ቦታ ስንሄድ ነው። ለምን ለንስሐ አባቶቻችን ግልጽ አድርገን አንናገርም? ምክንያቱ ምን ይሆን? ስለዚህ ቤተክርስቲያናችን ግን ኃጢአት በደል መነገር ያለበት ለንስሐ አባት ብቻ ነው። ለምን ሊቀ ጳጳስ አይሆኑም? ለእሳቸው አይነገርም? ንስሐ አባት እያሉ ማለት ነው። ለምን ፓትርያርክ ቅዱስ ፓትርያርኩ አባታችንስ አይሆኑ? ለንስሐ አባት ለእሳቸው አይነገርም ማለት ያ አይደለም፣ ደረጃ አለው ማለት ነው። እሳቸውም ንስሐ ይስጡን። ቅዱስ ፓትርያርኩ የሰፈራችን አባት ንስሐ አባት ሚስጡን ዋጋው የሚያሰጠው ኃጢአትን የሚደመስሰው ተመሳሳይ ነው ማለት ነው። ስለዚህ ንስሐ አባቶቻችንን በማክበር ንስሐ አባቶቻችንን ሳንፈራ የሰራነውን ኃጢአትና በደል ልንናገር ይገባል ማለት ነው፣ ሳንደብቅ። እንዲሁ አንድ ምሳሌ ልንገራችሁ። አንዱ ምን አለ? ሁል ጊዜ ወደ ንስሐ አባቱ እየቀረበ ንስሐ ይገባል። ንስሐ ሲገባ አባቴ ንስሐ ይስጡ ይላቸዋል። ልጅ ምን አጠፋ ይሉታል። ገመድ ሰርቄ ይላቸዋል። አሁንም ከዕለታት አንድ ቀን ምን አደረክ ልጄ? አሁንም ገመድ ሰርቄ። ልጄ ሆይ ሁል ጊዜ ለምንድን ነው ገመድ ነው ወይ የምሰርቀው ብለው ይጠይቁታል። አይ አባዬ አለ እንዲያው ወደ ጫፍ በሬ ታስሮበታል አላቸው። ንስሐ ልጃቸው እየገባ ያለው ልብ በሉ ስለምኑ ነው? ስለ ገመዱ። የሰረቀው ምንድን ነው? በሬ ነው። ለዚህ ነው መጽሐፍ ቅዱስ ገመል ገመሉን ትውጡታላችሁ፣ ትንኝ ትንኟን ደግሞ ትተፋታላችሁ። ትንሽ ትንሿን ኃጢአት እየተናገርን ገመል ገመል የሆነውን ኃጢአታችንን መደበቅ የለብንም ማለት ነው። ስለዚህ ንስሐ ደግሞ ከእግዚአብሔር ጋር መታረቅ ከእግዚአብሔር ጋር ለመኖር መወሰን ነውና ንስሐ አባቶቻችን የሚያስፈልጉን ንስሐ ገብተን ከእግዚአብሔር ጋር እንዲያገናኙን ነውና አምላካችን ቅዱስ እግዚአብሔር ንስሐ የምንገባበት ዘመን ሰላሙን ያምጣልን። ሁሉ የሚሆነው አገር ሰላም ሲሆን ነውና የሀገራችንን ሰላም በቸርነቱ ያጽናንን። በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።